ሰላም እንደምን ቆያችሁ የቻናሌ ቤተሰቦች። በባለፈው የሲ ፕላስ ፕላስ ፕሮግራሚንግ ላንጉዌጅ ላይ ሆነን መሰረታዊ ኮንሰፕቶች ላይ ቪዲዮ ሰርቼላችሁ ነበር። ዛሬ ደግሞ በዚሁ በሲ ፕላስ ፕላስ ፕሮግራሚንግ ላንጉዌጅ ላይ ስለ አውቶ ኢንክሪመንት እና አውቶ ዲክሪመንት ወይም ፕሪ ኢንክሪመንት፣ ፖስት ኢንክሪመንት፣ ፕሪ ዲክሪመንት እና ፖስት ዲክሪመንት ስለነዚህ ኮንሰፕቶች አወራችኋለሁ። አብራችሁን ቆዩ። እሺ በመግቢያ ላይ እንደነገርኳችሁ በዚህኛው ቪዲዮ ስለ አውቶ ኢንክሪመንት እና አውቶ ዲክሪመንት አሳያችኋለሁ። በመጀመሪያ ደረጃ ፕሪ ኢንክሪመንት እና ፖስት ኢንክሪመንት በሲ ፕላስ ፕላስ ፕሮግራሚንግ ላንጉዌጅ ምንድነው፣ እንዴት ነው የምንጠቀመው የሚለውን እናያለን። in C++, increment operators are used to increase the value of a variable by 1. በሲ ፕላስ ፕላስ ፕሮግራሚንግ ላንጉዌጅ ላይ የኢንክሪመንት ኦፕሬተር ወይም የፕላስ ፕላስ ሳይን ምልክትን የምንጠቀመው ለምንድን ነው? የቫሪያብሉን ቫሊዩ በአንድ ለመጨመር ነው ማለት ነው። this operator is represented by a plus plus symbol. The increment operator can either increase the value of the variable by 1 before assigning it to the variable, or can increase the value of the variable by 1 after assigning the variable. ይህም ማለት በሁለት አይነት መንገድ የቫሪያብሉን ቫሊዩ በአንድ መጨመር እንችላለን። የመጀመሪያው አሳይን ከማድረጋችን በፊት ቫሊዩን መጨመር እንችላለን። ሁለተኛው ደግሞ አሳይን ካደረግን በኋላ ቫሊዩን በአንድ መጨመር እንችላለን ማለት ነው። it can be classified into two types. የመጀመሪያው ፕሪ ኢንክሪመንት ኦፕሬተር የምንለው ነው። ሁለተኛው ደግሞ ፖስት ኢንክሪመንት ኦፕሬተር የምንለው ነው። understanding pre-increment and post-increment operator is essential for controlling variable values. የቫሪያብሎችን ቫሊዩ ኮንትሮል ለማድረግ ይሄን የፕሪ ኢንክሪመንት እና የፖስት ኢንክሪመንት ኦፕሬተር ኮንሰፕት አንደርስታንድ ማድረግ በጣም አስፈላጊ ነገር ነው ማለት ነው። a pre-increment operator is used to increase the value of a variable before using it in an expression. ይሄ የፕሪ ኢንክሪመንት ኦፕሬተር ምንድነው የሚያደርግልን? የቫሪያብሉን ቫሊዩ አሳይን ከመደረጉ በፊት ወይም ኤክስፕሬሽን ውስጥ ከመጠቀማችን በፊት እንዲጨምር በአንድ እንዲጨምር የምናደርግበት ነው ማለት ነው። in the pre-increment, value is first incremented and then used inside the expression. ይሄ ቀድሞ ቫሊዩ ይጨምርና ወይም ቀድሞ ቫሪያብሉ ኢንክሪመንት ያደርግና በአንድ ከዛ በኋላ ኤክስፕሬሽን ውስጥ እንጠቀማለን ማለት ነው። ሲንታክሱ ምንድነው? ለምሳሌ a equals to plus plus x ሴሚኮለን አድርገን የምንዘጋው ነው ማለት ነው። ይሄ ፕላስ ፕላስ የምትለው ሳይን ፕላስ ፕላስ ኢንክሪመንት ናት። ፕላስ ፕላስ ኤክስ ሆነ ማለት ወይም ከፕላስ ፕላስ ቀጥሎ ቫሪያብሉ የሚመጣ ከሆነ ፕሪ ኢንክሪመንት እንለዋለን ማለት ነው። ይሄም ፈርስት ኢንክሪመንት አድርግልኝ ከዛ በኋላ አሳይን አድርግልኝ ወይም በኤክስፕሬሽን ውስጥ ተጠቀምልኝ እያልነው ነው። ለምሳሌ a equals to plus plus x ሴሚኮለን ቢሆንና የኤክስ ቫሊዩ ኢኒሻሊ 10 ቢሆን ይሄ ምንድነው የሚሆነው? የኤ ቫሊዩ ስንት ይሆናል? 11 ይሆናል። እቺ 11 የምትሆነው ወይም የኤክስ ቫሊዩ ቼንጅ የምታደርገው ለኤ ከመሰጠቱ በፊት ቀድሞ ኤክስ ኢኳልስ ቱ 10 ነበር። ከዛ በኋላ ወደ ምን ያድጋል ማለት ነው? ለኤ ከመሰጠቱ በፊት ኤክስ ትጨምራለች ማለት ነው። ኤክስ ኢኳልስ ቱ 11 ትሆናለች። ዘን ኤ ኢኳልስ ቱ ስንት ይሆናል? 11 ይሆናል። ይሄ ምንድነው? ፕሪ ኢንክሪመንት ነው። ቀድሞ የኤክስ ቫሊዩ ኦሪጂናሊ ከነበረው ወይም ኢኒሻሊ ከነበረው ቫሊዩ ይጨምርና ከዛ በኋላ የጨመረው ቫሊዩ ለኤ ይሰጣል ማለት ነው። እሺ ፕሪ ኢንክሪመንትን ኤግዛምፕል ሰርተን እንመልከት። ለምሳሌ ኢኒሻሊ ኢንት ኤክስ ኢኳልስ ቱ 10 ቢሆን ሴሚኮለን ከዛ በኋላ ኤ ኢንት ኤ ኢኳልስ ቱ ፕላስ ፕላስ ኤክስ ቢሆን ቅድም መግቢያ ላይ እንደነገርኳችሁ እዚህ ጋር ፕላስ ፕላስ ኤክስ አለን ማለት የኤክስ ቫሊዩ ቀድሞ ኢንክሪመንት ያደርጋል ማለት ነው። ለምሳሌ እዚህ ጋር 10 ነበር፣ ፕላስ ፕላስ ኤክስ ስንል ኢንክሪመንቱ ይቀድማል ወይም የኤክስ ቫሊዩ ቀድማ ተጨምርና ከዛ በኋላ የጨመረችውን ቫሊዩ ለማን እንሰጣለን? ለኤ እንሰጣለን ማለት ነው። እዚህ ጋርም ሲአውት ልበለው፣ ሲአውት የሁለቱም ቫሊዩ ፕሪንት ላድርግላችሁ። ኤክስ ኢዝ ኤክስ ኔክስት ኢንድን ሴሚኮለን ላድርግና የሁለቱንም ቫሊዩ እዚህ ጋር ላውጣላችሁ። ሲአውት ኤ ኢዝ ኤ። አሁን እዚህ ጋር ምንድነው የሚሆነው? ኢኒሻሊ የኤክስ ወይም የኤክስ ኦሪጂናል ቫሊዩ 10 ነው። እዚህ ጋር እየተጠቀምን ያለነው ምንድነው? ፕሪ ኢንክሪመንት ነው። ወይም የኤክስ ቫሊዩ ለኤ ከመሰጠቱ በፊት ኤክስ ቫሊዩ ይጨምራል ማለት ነው። 10 ነበረ፣ ፕላስ ፕላስ ኤክስ ስንል የኤክስ ቫሊዩ 11 ይሆናል። እዚህ ጋር ኦሪጂናሊ የኤክስ ቫሊዩ 10 ነበር። ይሄኛው በፕሪ ኢንክሪመንት ጊዜ ይሄ ቫሊዩ ቀጥታ ለኤ ከመሰጠቱ በፊት ኤክስ ቫሊዩ ይጨምራል ማለት ነው። 10 ነበር፣ ከ10 ወደ 11 ያድጋል። ከዛ በኋላ ያደገውን ቫሊዩ 11ን ለማን እንሰጣለን ማለት ነው? ለኤ እንሰጣለን ማለት ነው። እዚህ ጋር ኮመንት ላይ ላስቀምጥላችሁ። እዚህኛው ጋር ፕላስ ፕላስ ኤክስ ማለት ኤክስ ኢኳልስ ቱ ስንት ይሆናል ማለት ነው? 11 ይሆናል ማለት ነው። ኤክስ 11 ከሆነ በኋላ ለማን ይሰጣል? ኤ ኢኳልስ ቱ 11 ይሆናል። ይሄኛውን ነው እዚህ ጋር ፕሪንት የሚያደርግልን።
እሺ እዚህ ጋር እንደምትመለከቱት ኤረር ነው ያወጣልኝ። ኤረር ያወጣው ለምንድን ነው? እዚች ጋር ዩዚንግ ኔም ስፔስ ኤስቲዲን ስላላስገባው ዩዚንግ ኔም ስፔስ ኤስቲዲ ሴሚኮለን። አሁን ራን እናድርገው። እሺ እዚህ ጋር እንደምታዩት ኤክስ 11 ወጣ፣ ኤም 11 ወጣ ማለት ነው። ሶ በፕሪ ኢንክሪመንት ጊዜ ምንድን ነው የሚያደርገው? ኤክስፕሬሽን ውስጥ ከመጠቀማችን በፊት ወይም የኤክስን ቫሊዩ ለኤ ከመስጠታችን በፊት ኤክስ ምን ታደርጋለች? ቀድማ ትጨምራለች፣ በአንድ ኢንክሪመንት ታደርጋለች። ከዚ በኋላ ለኤ ቫሊዩ ይሰጣል ማለት ነው። ለምሳሌ እዚሁ ላይ ቁጥሩ ሞዲፋይ አድርጌ ላሳያችሁ። አሁን ለምሳሌ የኤክስ ቫሊዩ እዚህ ጋር 5 ቢሆን እና ይህን ላጥፋው እዚህ ጋር እዚች ጋር ኤክስ ኢኳልስ ቱ ፕላስ ፕላስ ኤ እንደዚህ ቢሆን አሁን እዚህ ላይ ሆነን የኤን እና የኤክስን ቫሊዩ እናውጣ። እዚህ ጋር ኤክስ ኢኒሻሊ ኦሪጂናል ቫሊዩ የኤክስ ስንት ነው? 5 ነው። ሶ በፕሪ ኢንክሪመንት ጊዜ የኤክስ ቫሊዩ ለኤ ከመሰጠቱ በፊት ኤክስ ምን ታደርጋለች? ኢንክሪመንት ታደርጋለች ማለት ነው። ሶ እዚህ ጋር ኤክስ ስንት ነው? ኤክስ ኢኳልስ ቱ 5 ነበር፣ ወደ 6 ያድጋል። ሶ ያደገችውን ወይም ኢንክሪመንት ያደረገችውን ቫሊዩ ኤክስፕሬሽኑ ላይ እንጠቀማለን ወይም ለኤ እንሰጣለን ማለት ነው። ሶ እዚህ ጋር የኤ ቫሊዩ ስንት ይሆናል? ኤ ኢኳልስ ቱ 6 ይሆናል ማለት ነው። ከዚ በኋላ ልክ ወደዚህኛው ጋር ስንመጣ ኤ እና ኤን የምንጠቀመው ከዚህኛው ነው፣ ከዚህኛው ከኦሪጂናሉ ሳይሆን የኤክስንም ቫሊዩ ከዚህ ሳይሆን የምንጠቀመው ከዚህኛው ነው ማለት ነው። ሶ እዚህ ጋር ኤክስ ኢኳልስ ቱ ፕላስ ፕላስ ኤ ይላል። ሶ የኤ ኦሪጂናል ቫሊዩ የቱ ጋር ነው ያለው? እዚች ጋር ነው። ኤ ኢኳልስ ቱ 6 የምትለው ናት። ሶ ኤ ኢኳልስ ቱ 6 ነበረች። እዚህ ጋር ፕላስ ፕላስ ኢንክሪመንት ወይም ፕሪ ኢንክሪመንት ስለሆነ የኤ ቫሊዩ ቀድሞ ምን ያደርጋል? ኢንክሪዝ ያደርጋል ማለት ነው። ፕላስ ፕላስ 6 ሲሆን ስንት ነው? 7 ይሆናል። ሶ የኤክስ ቫሊዩ ደግሞ ኢንክሪመንት ካደረገ በኋላ ይሰጣል ማለት ነው። ሶ እቺ 7 ለኤክስ ትሰጣለች። ኤክስ ኢኳልስ ቱ 7 ይሆናል። ሶ አውትፑት ላይ የሚወጣልን ስንት ነው? 7 7 የሁለቱም የኤክስ እና የኤ ይወጣልናል ማለት ነው። እሺ እዚህ ጋር እንደምታዩት ኤረር ወጥቶልኛል። ኤረር የወጣው ለምንድን ነው? ሪ ዲክላሬሽን ኦፍ ኢንት ኤክስ ኤክስን ሁለት ጊዜ ዲክሌር ስላደረግን ነው። ሶ ይኛውን አንደኛውን ማጥፋት ይኖርብኛል። አሁን ራን ላድርገው። ሶ እዚህ ጋር እንደምታዩ ኤክስም 7 ነው፣ ኤም 7 ነው። ላስት እዚህ ጋር የመጣልንን ፕሪንት ያደርግልናል ማለት ነው። ስለዚህ በዚህ መልኩ ፕሪ ኢንክሪመንትን መጠቀም ትችላላችሁ። ሁለተኛው የአውቶ ኢንክሪመንት ኦፕሬተር ደግሞ ምንድነው? ፖስት ኢንክሪመንት ኦፕሬተር። ሶ a post increment operator is used to increase the value of a variable after executing the expression completely in which post increment is used። በፖስት ኢንክሪመንት ኦፕሬተር ጊዜ ምንድነው የሚሆነው? ቫሊዩ ኢንክሪመንት ከማድረጉ በፊት ኤክስፕሬሽን ውስጥ እንጠቀመዋለን። ከዛ በኋላ ምን ይሆናል ማለት ነው? ከተጠቀምነው በኋላ ኢንክሪመንት ያደርጋል ማለት ነው። ሶ the operator is used to increment the value of the variable after executing the expression። ኤክስፕሬሽኑ ላይ ከተጠቀምነው በኋላ ቁጥሩ ምን ያደርጋል? ኢንክሪመንት ያደርጋል ማለት ነው። variable value ኢንክሪመንት ያደርጋል። so in the post increment value is first used in an expression and then incremented። ኤክስፕሬሽን ላይ ከተጠቀምን በኋላ ምን ይሆናል? ኢንክሪመንት ያደርጋል። so የዚህኛው ደግሞ ሲንታክሱ ምንድነው? a equals to x plus plus semicolon ወይም እዚች ጋር እንደምትመለከቱት ቅድም ፕላስ ፕላስ ኤክስ ነው። በፖስት ኢንክሪመንት ጊዜ ደግሞ ምንድነው የሚሆነው? ኤክስ ቫሪያብሉ ይቀድምና ከዚ በኋላ ፕላስ ፕላስ የኢንክሪመንት ኦፕሬተሩ ይቀጥላል ማለት ነው። ሶ በዚህ መልኩ መጠቀም ትችላለን። ለምሳሌ የኤክስ ቫሊዩአችን 10 ቢሆን ከዚ በኋላ በፖስት ኢንክሪመንት ጊዜ የኤ ቫሊዩ ስንት ነው የሚሆነው ማለት ነው? 10 ነው የሚሆነው ማለት ነው። ኢንክሪመንት ሳያደርግ ቫሊዩን ቀድመን ኤክስፕሬሽኑ ላይ እንሰጠዋለን ወይም ለኤ እንሰጠውና ከዛ በኋላ የኤክስ ቫሊዩ ምን ይሆናል? ኢንክሪመንት ያደርጋል። ከዚ በኋላ የኤክስ ቫሊዩ ወደ ስንት ይሆናል ማለት ነው? 11 ይሆናል ማለት ነው። ስለዚህ እሱንም እዚህ ፕሮግራም ላይ ሞዲፋይ አድርገን እንመልከት። እዚህ ጋር እንደምትመለከቱት ኦሪጂናሊ የኤክስ ቫሊዩ 5 ነው። ሶ እዚህ ጋር ፖስት ኢንክሪመንት ተጠቅመናል። ፖስት ኢንክሪመንት ማለት ቫሪያብሉ ቀድሞ መጣ፣ ከዛ በኋላ ኢንክሪመንት ኦፕሬተሩ ቀጠለ ማለት ነው። ሶ በዚህ ጊዜ የኤክስ ቫሊዩ ከመጨመሩ በፊት ለኤ ይሰጣል ማለት ነው። የኤክስ ቫሊዩ ከመጨመሩ በፊት ለኤ ይሰጣል። ሶ በዚህኛው ኬዝ ኤ ስንት ይሆናል? ኢኳልስ ቱ ስንት ይሆናል? 5 ይሆናል ማለት ነው። ወይም ኦሪጂናል ቀድሞ የነበረውን የኤክስን ቫሊዩ ለኤ እንሰጠውና ከዛ በኋላ የኤክስ ቫሊዩ ምን ትሆናለች? ኢንክሪመንት ትሆናለች፣ በአንድ ትጨምራለች። ሶ ኤክስ ፕላስ ፕላስ ማለት ኤክስ ፕላስ 1 ማለት ነው። ሶ ኦሪጂናል ቀድሞ የነበረው የኤክስ ቫሊዩ ስንት ነው? 5 ነው። ሶ 5 ፕላስ 1 ሲሆን ስንት ይሆናል? 6 ይሆናል ማለት ነው። ስለዚህ አውትፑታችን ላይ ስንትና ስንት ይወጣል? 6 እና 5። ለኤክስ 6 ለኤ ደግሞ 5 ይወጣል ማለት ነው። ለምሳሌ አሁንም ይህን ቁጥር ቀይረን እንመልከት። አሁን ቅድም የሰራነውን 10 አድርገን እንመልከትና አሁን በዚህኛው ኬዝ እንደምታዩት ኦሪጂናል የኤክስ ቫሊዩ ስንት ነው? 10 ነው። ሶ በፖስት ኢንክሪመንት ጊዜ ኤክስፕሬሽኑ ላይ ቀድመን እንጠቀማለን እቺን ወይም ኢንክሪመንት ከማድረጉ በፊት ቫሪያብሉን እንጠቀማለን። ኤ ኢኳልስ ቱ ኤክስ ይሆናል ማለት ነው። ቀድሞ ኤ ኢኳልስ ቱ ኤክስ ይሆናል። ይሄ ማለት ኤክስ 10 ነው። ሶ ኤ 10 ይሆናል። ከዛ በኋላ ደግሞ ኤክስ ምን ያደርጋል? ፕላስ ፕላስ ያደርጋል፣ ይጨምራል። ኤክስፕሬሽኑ ላይ ተጠቀምነው ከዛ በኋላ ይጨምራል። ሶ ኤክሳችን ኤክስ ኢኳልስ ቱ ኤክስ ፕላስ 1
ኤክሳችን 10 ነው። ሶ 10 + 1 11 ይሆናል ማለት ነው። ሶ አሁን እዚህ ጋር አውትፑት ላይ ስንት ይወጣል? 11 እና 10 ይወጣል ማለት ነው። የኤክስ ቫሊዩ 11 እዚህ ጋር እንደምታዩት የኤ ቫሊዩ ደግሞ 10 ይወጣል ማለት ነው። ሶ እዚህ ጋር አዲሽናል አንድ ቫሊዩ እንጨምር። ለምሳሌ ኤክስ ኢኳልስ ቱ ፕላስ ሰሚኮለን አድርገን የኛውን እንመልከት። ራን ብናደርገው የኤክስ ቫሊዩ 10 ወጣ፣ የኤ ቫሊዩ ደግሞ 11 ወጣ። እንዴት ሆነ? እስከዚህ ድረስ መተናል። አሁን ለምሳሌ የኤ ቫሊዩ እዚህ ጋር 10 ነው፣ የኤክስ ቫሊዩ 11 ነው። ሶ እዚህ ጋር ደግሞ ስንመጣ አሁንም ፖስት ኢንክሪመንት ነው የተጠቀምነው። ሶ የኤክስ ቫሊዩ ከማን ጋር ነው እኩል የምትሆነው? ከዚችኛዋ ኤ ጋር እኩል ትሆናለች ማለት ነው። በዚህኛው ኬስ ኢንክሪመንት ከማድረጉ በፊት ቫሊዩ የኤ ቫሊዩ ለኤክስ ይሰጣል። ሶ ኤክስ ኢኳልስ ቱ ኤ ዊች ኢዝ ኢኳልስ ቱ ኤ ስንት ነው? እዚህ ጋር ከላይ 10 ነው 10። ከዛ በኋላ የኤ ቫሊዩ ምን ትሆናለች? ለኤክስ ከተሰጠ በኋላ የኤ ቫሊዩ ደግሞ ይጨምራል ማለት ነው። ይሄ ማለት ኤ ኢኳልስ ቱ ኤ ፕላስ 1። ሶ በዚህኛው ኬስ ኤ እዚህ ከላይ ስንት ነው? 10 ነው። ሶ 10 ፕላስ 1 ስንት ይሆናል ማለት ነው? 11 ይሆናል ማለት ነው። ሶ እዚህ ጋር እንደምታዩት የኤ ቫሊዩ 11 ነው፣ እዚህ የኤክስ ቫሊዩ 10 ነው ማለት ነው። እዚህ ጋር እንደምታዩት እሺ፣ እዚህ ጋር እንደምትመለከቱት የፕሪ ኢንክሪመንት እና ፖስት ኢንክሪመንትን በሲ ፕላስ ፕላስ ላይ የሚያሳይ ኤግዛምፕል አንድ ላይ እንስራ። እዚህ ጋር ኢኒሻሊ የኤ ቫሊዩ 6 ነው። ሶ እዚህ ላይን 9 ላይ እንደምትመለከቱት ኤክስ ኢኳልስ ቱ ፕላስ ፕላስ ኤ። ሶ ፕላስ ፕላስ ኦፕሬተሩ ቀድሞ ስለመጣ የኤክስ ቫሊዩ ምንድን ነው የሚሆነው? ኤክስ ኢኳልስ ቱ ኢንክሪመንት ያደረገው ማለት ነው። ኢንክሪመንት የኤን ቫሊዩ አንድ ኢንክሪመንት አድርገን ኤክስፕሬሽኑ ላይ እንጠቀማለን። ሶ ኤ ኦሪጂናሊ 6 ነበር፣ ፕላስ ፕላስ ስለሚቀድም አንድ እንጨምርበት እና 6 ፕላስ 1 7 ይሆናል ማለት ነው። 7 ይሆንና እዚሁ ላይ ደግሞ ይሆንና የኤ ቫሊዩ ምን ይሆናል? ኢኳልስ ቱ ኢንክሪመንት ያደረገው ኤ ፕላስ ፕላስ ኢንክሪመንት አድርጋለች። ሶ ስንት ይሆናል? እዚህ ጋር 7 ይሆናል። እዚህኛው ላይን ላይ ወይም ላይን 10 ላይ ደግሞ ስትመጡ ፕላስ ፕላስ ኤ ይላል፣ ወይም የኤ ቫሊዩ ፕሪ ኢንክሪመንት አድርግልኝ፣ የኤም ቫሊዩ አንድ ጨምርልኝ ማለት ነው። ሶ ኤ ኢኳልስ ቱ ስንት ይሆናል ማለት ነው? እዚህ ጋር ኤ 7 ነበር፣ አንድ ሲጨመር 8 ይሆናል ማለት ነው። እዚህኛው ላይን ላይ ወይም ላይን 11 ላይ ደግሞ ስትመጡ ኤክስ ኢኳልስ ቱ ኤ ፕላስ ፕላስ ወይም ፖስት ኢንክሪመንት አድርጓል ማለት ነው። ቫሪያብሉ ቀድሞ መጣ፣ ከዛ በኋላ ኤ ኢንክሪመንት አደረገ። ሶ በዚህኛው ኬዝ የኤክስ ቫሊዩ ቀድሞ ከማ ጋር እኩል ይሆናል? ከኤ ጋር እኩል ይሆናል ማለት ነው። ኤ ደግሞ ስንት ነው? ቀድሞ እዚህ ጋር የመጣው የኤ ቫሊዩ እዚች ጋር ያለችውን ነው የምንጠቀመው፣ ይሄን ሳይሆን እዚህ ጋር ያለውን። ለዚችኛው ላይን የምትቀርበው እችኛው ስለሆነች እችኛዋን እንጠቀማለን ማለት ነው። ሶ እዚህ ጋር 8 ይሆናል። እዚህ ላይ ሆንና ደግሞ የኤ ቫሊዩ ስንት ይሆናል? ይሄ ቫሊዩ ቀድሞ ተሰጠ። አሁን ለኤክስ የኤ ቫሊዩ ተሰጠ፣ ከዛ በኋላ ነው ኢንክሪመንት ኤ የምታደርገው ማለት ነው። ሶ የኤ ቫሊዩ ስንት ሆናለች? እዚች ጋር ፕላስ ፕላስ ስለሆነ 9 ይሆናል ማለት ነው። ከዛ በኋላ ደግሞ እዚህኛው ላይን ላይ ስትመጡ ላይን 12 ላይ ስትመጡ ኤ ኢኳልስ ቱ ፕላስ ፕላስ ኤክስ፣ እዚህ ጋር ፕሪ ኢንክሪመንት ነው የተጠቀምነው። ይሄ ማለት የኤ ቫሊዩ ቀድሞ ኢንክሪዝ ካደረገ የኤክስ ቫሊዩ ኢንክሪዝ ካደረገ በኋላ ለኤ እንሰጠዋለን ማለት ነው። ኢንክሪመንቱ ይቀድማል ማለት ነው። ሶ ኤ ኢኳልስ ቱ ኤክስ ቫሊዩ እዚህ ጋር ስንት ነው? ኤክስ ኢኳልስ ቱ 8 ነው። ሶ 8 ፕላስ ፕላስ ቀድሞ ኢንክሪመንት ስለሚያደርግ 9 ይሆናል። ሶ የኤ ቫሊዩ ስንት ይሆናል ማለት ነው? 9 ይሆናል ማለት ነው። እዚሁ ላይን ላይ ደግሞ የኤክስ ቫሊዩ ስንት ይሆናል? ኤክስ ኢኳልስ ቱ 9 ይሆናል። ምክንያቱም እዚህ ጋር ቀድሞ 8 ነበር፣ ፕላስ ፕሪ ኢንክሪመንት ሲያደርግ 9 ይሆናል ማለት ነው። ሶ አውትፑት እዚህ ጋር ሁለቱም ኤክስም ኤም 9 ፕሪንት ይሆንልናል ማለት ነው። እዚህ እንደምታዩት ኤክስ ኢዝ 9 ኤ ኢዝ 9። ሶ በዚህ መልኩ የአውቶ ኢንክሪመንትን ወይም ፕሪ ኢንክሪመንት እና ፖስት ኢንክሪመንትን ሲ ፕላስ ፕላስ ላይ ኮንሰፕቱ እንደዚህ በቀላሉ መረዳት እንችላለን። አብራችሁኝ ስለቆያችሁ አመሰግናለሁ። ምናልባት ስለ አውቶ ኢንክሪመንት ወይም ስለ ፕሪ ኢንክሪመንት እና ፖስት ኢንክሪመንት ጥያቄ ካላችሁ ኮመንት ስር አኑሩልኝ። በቀጣይ ደግሞ ስለ አውቶ ዲክሪመንት ወይም ፕሪ ዲክሪመንት ምንድነው፣ ፖስት ዲክሪመንት ምንድነው የሚለውን ቪዲዮ ሰርችላችሁ እመለሳለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መልካም ጊዜ